ሌላ ነገር ማጥቷል። በአንደኛ ሳሙኤል ምዕራፍ 7 ስንት አልኳችሁ? ምዕራፍ 7 ቁጥር 7 ምዕራፍ 7 ቁጥር 7 ከዕለታት አንድ ቀን መቼም እስራኤል በደለኞች አይደል? ስራቸው መሳት፣ መበደል፣ ማሳዘን። እንደዛሬው ሰው እንደዛሬ ጨፋሪ ያዙኝ ልቀቁኝ ባይ ተላ ደስታ ወዳጅ አቤት እያወቀ እኮ ነው ገደል የሚገባው። በልስቲ ግድ የለም በልስቲ ዛሬ የጾመ ዛሬ የጸለየ ዛሬ ሕጉን የጠበቀ ሎጥን ያወጣ አምላክ ኖህን መዞ ያወጣ 8 ራሱነን ሕጉን ጠብቆ ዓለሙ ሲጨፍር ዓለሙ ሲደንስ ኖህ ከነሚስቱ ከነሶስቱ ልጆቹ የእግዚአብሔርን ሕግ ጠብቆ ቆየ። መጣ የኛ ጌታ በል ሕጌን አንተ ስለጠበክ ናለና በመርከብ ብድግ አድርጎ ሲያበቃ ለገነት 15 ክንድ ሲቀረው ወስዶ ጉባ አደረገው ይላል። አያችሁ መመና አዩ ሎጥ ደግሞ ግብረ ሰዶም ከሚሰራባት ሰዶም ተብላ ከጠፋችው ከዛች ሀገር ኦሪት ዘፍጥረት ምዕራፍ 19 ላይ የሰዶም ሰዎች ዛሬ ሕገ መንግስት የተረቀቀለት በሕግ የቤተ ክርስቲያን ሕግ የሐዋርያት ሕግ የሰለስቱ ምዕት ሕግ የ150 ሊቃውንት ሕግ የ200 ሊቃውንት ሕግ የኢትዮጵያ መምህራን ሕግ ተጥሶ አይደለ ሰዶም እንዲጨፍርባት የተደረገው ሕግ ተረቆለት እኮ ነው ወገኔ። በዛን ሰዓት አገሪቱ በሰዶም እሳት የነደደች በዛን ዘመን እግዚአብሔር ተቆጥቶ ሚካኤልና ገብርኤልን ልኮ ድኝ ረብርባችሁ ሰዶምን ልማርጋችሁ አጥፋ ብሎ ገብርኤልን ሰደዳቸው። በዚህ ሰዓት ነው ሎጥ ሆይ